የእግዚአብሔር ቃል አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 እንደዚህ የሚል የእግዚአብሔር ቃል አለ። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀ እኛን አያውቀንም። በዚህ ቃል ሁለት ሀሳቦችን ማንሳት እንችላለን። አንደኛው በእግዚአብሔር መወደድና ሁለተኛ ዓለምን። በአንደኛ ደረጃ በእግዚአብሔር መወደዳችን ማየት አለብን። እግዚአብሔር እንዴት እንደወደደን ለኛ ያለው ፍቅር እንዴት እንደገለጸንና በኢየሱስ ክርስቶስ ሞት በኢየሱስ ክርስቶስ ለኛ ያለውን ፍቅሩን በመግለጹ የእግዚአብሔር ልጆች ተብለናል። ስለዚህ ይህን እንዳለ ሆኖ ደግሞ ዓለም የሚለውን ዓለም ደግሞ ክርስቶስን አያውቅም ይላል። ስለዚህ እግዚአብሔርና ዓለም አይተዋወቁም። ስለዚህ ሁለቱም የተለያዩ መንግስታት ናቸው ማለት የተለያየ መንግስት፣ አንዱ የሰይጣን መንግስት፣ የእግዚአብሔር መንግስት። ስለዚህ ይሄኛውንና በእግዚአብሔር መወደዳችን ሁለቱንም እናያለን። ዓለም ክርስቶስን አላወቀውም። ስለዚህ በምንም ሁኔታ ክርስቶስና ዓለም አንድ የሚሆኑበት ወይም ደግሞ የእግዚአብሔር መንግስትና የሰይጣን መንግስት አንድ የሚሆኑበትና የሚያመሳስላቸው ነገር ምንም እንደሌለ ከዚህ ቃል መረዳት እንችላለን። ምን ለማለት ነው? እያንዳንዱ መንግስት የራሱ የሆነው ስርዓት፣ የራሱ የሆነው የሚደረጉ ነገሮች፣ እያንዳንዱ መንግስት የራሱ የሆነው አካሄዶችና ሂደቶች አሉ። ስለዚህ እግዚአብሔርና ዓለም ወይ ኢየሱስ ክርስቶስ እኛን ወዶን ከዓለም እንደነጠቀና ከሰይጣን ግዛት እንዳወጣን መጽሐፍ ቅዱስ ይናገራል። በዚህ ቃል መሰረት ራሳችን መጠየቅ ያለብን አንድ ጥያቄ አለ። ዓለም ክርስቶስን የማያውቅ ከሆነ ደግሞ እኛን ያውቀናል ወይ የሚለውን ጥያቄ ማንሳት አለብን። ከዛ በፊት ዓለም ምንድን ነው? ያ ማለት ከእግዚአብሔር መንግስት ተቃራኒ የሆኑ ነገሮች የሚደረጉበት፣ የሰይጣን መንግስት ከሰይጣን ጋር የሚደረጉ ነገሮች፣ ሰይጣን የሚወዳቸውና የሰይጣንን መንግስት ተከታይ የሆኑ ሰዎች የሚያደርጉት ነገር ማለት ነው። ስለዚህ ያ ነገር የክፋት ስራ የሚለው ነገር ይገልጽልናል። የስጋ ስራ ይገልጽልናል። ክፋት ሊሆን ይችላል፣ ተንኮል ሊሆን ይችላል፣ ምቀኝነት ሊሆን ይችላል፣ ስካር ሊሆን ይችላል፣ ዘፋኝነት ሊሆን ይችላል። የስጋ ስራ ተብሎ የተገለጹ ብዙ ነገሮች አሉ። ስለዚህ ያ የሰይጣን ወገን የሆኑ ሰዎች የሚመላለሱበት ላይፍ ስታይላቸው ወይ በህይወት እየኖሩ የሚያንጸባርቁት ሰይጣንን የሚመለከት ወይ የዛኛው ዓለም ማንጸባረቂያ የሆኑ ነገሮች ናቸው ማለት ነው። ስለዚህ እነዚህ ነገሮችና የእግዚአብሔር መንግስት በጣም የሚለያዩ አይነት ነገር ከሆነ እኛንና እነዛ ነገሮች ምን ያገናኘናል የሚለውን ነገር ማንሳት አለብን። ስለዚህ ዓለም ክርስቶስን ካላወቀው፣ ክርስቶስ ደግሞ ዓለምን ካሸነፈው፣ እኛ ደግሞ የክርስቶስ ልጆች የእግዚአብሔር ልጆች ከሆነ የሆንበት ምክንያት ደግሞ ኢየሱስ ክርስቶስ በሞቱ ዋጅቶን ሰይጣን እጅ ከወደቅንበት ለሰይጣን ተገዢ ሆነን በሱ ፈቃድ ስር በሆንንበት ጊዜ ከእግዚአብሔር ጋር ደሙን አፍስሶ ብዙ ዋጋ ከፍሎ ከእግዚአብሔር ጋር አስታረቀን። ስለዚህ ከሰይጣን መንገድ እንድንለይና ከሰይጣን መንግስት እንድንርቅ ከራሱ ጋር አገናኘን። የእግዚአብሔር ልጆች ተብለን እንድንጠራ ዋጋ ከፈለን፣ ከእግዚአብሔር ጋር አገናኘን። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠንና እንዳሳየን ይህንን ይወቁ ይላል። ስለዚህ ዓለም ክርስቶስን አላወቀውም። ዓለምና ክርስቶስ አንድ አይደለም። ዓለምና ክርስቶስ የሚያገናኛቸው ነገር እንደሌላ መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ክርስቶስና ዓለም ማይገናኙ ነገሮች ከሆነ እኛንና ዓለምን ምንድን ነው የሚያገናኘው? በምን አይነት ነገር ነው ከዓለም ጋር ተመሳስለን ያለ ነው? ምንና ምን ያመሳስለናል? እኛን ህይወታችን ማየት አለብን ማለት ነው። ስለዚህ ወደ ሰው ወዳላ እመለስበታለሁ። ከዛ በፊት ግን በጣም በአንዳንድ እያንዳንዱ ሀገር የሆነ የራሱ የሆነው ህገ መንግስት አለ። ስለዚህ በእያንዳንዱ ሀገር የሚደረጉ የህግ ጥሰቶች ወይ ወንጀል ብለን መቀበል እንችላለን። ከአብዛኛው እያንዳንዱ ደረጃ ቢኖረውም ከሌላ ሀገር ጋር ከሌላ መንግስት ጋር ተመሳጥሮና የአንድን መንግስት ሉዓላዊነት ሊሆን ይችላል ከሌላ ሀገር መንግስት ጋር ህብረት ፈጥሮ አንድ መንግስት ለመጉዳት ማሰብን ሀገርን ከማክዳት አንጻር አንድ ሰው ተጠያቂ ሲሆን በዛ ነገር ጥፋተኛ ሲባል ከየትኛውም አይነት ጥፋት የበላይ ከፍተኛ የሆነ ጥፋትና ከፍተኛ የሆነ ፍርድ እንደሚፈረድበት ህገ መንግስታት ይወስናሉ። ምክንያቱም ከሚቃረን ወይ የዛን ህግ
ከሚቃረን ኦር የተለያየ መንግስት ስለሆነ አንዱ መንግስት ዘሎ አንድ ነገር መጉዳት በአንድ ነገር ህገ መንግስቱን ጥሶ ወንጀል ማድረግ ምክንያቱም ሌላ ተሳታፊ አካል ስላለ ይሄን ወንጀል አገርን ከመካድ አንፃር በከፍተኛ ሁኔታ እንደሚያስቀጣ ህገ መንግስታት ይደነግጋሉ እነዚህ ነገሮች። ስለዚህ እኛ ዛሬ ከየትኛው ጋር ነው ተመሳጥረን ህብረት የምናደርገው? ስለዚህ በዚሁ ልክ እግዚአብሔርም ያን ያክል ይጠላል ከዓለም ጋር ህብረት እንዳይኖረን። ከዓለም ጋር ህብረት እንዳይኖረን ስል የምንዋሳው ነገር ሊኖር አይገባም ማለት ነው ከዓለም። ስለዚህ አንድና አንድ ዓለምን ከመምሰልና እግዚአብሔርን መስለን ዓለም ምንድነው? ከዚህ በፊት ባነሳኋቸው ሀሳቦች አውርቻለሁ። ክፋት ሊሆን ይችላል፣ ምቀኝነት ሊሆን ይችላል፣ አብሮን ያለውን ሰው ባልንጀራ አብረን ምንኖር በክርስቶስ ኢየሱስ አንድ የሆንን አንድ ስጋ አንድ ደም የሆንን ሰዎች በምንኖረው ህይወት እንደ ወንድም እንደ ባልንጀራ አንዱ አንዱን ሳይጎዳ ምቀኝነት፣ ተንኮል፣ አድመኝነት ሳይኖር በህብረትና በፍቅር መኖርን ያመለክታል እግዚአብሔር መንግስት። ስለዚህ ከእግዚአብሔር መንግስት ፈቀቅ ባልን ቁጥር የምንሄደው ወደ ነው ወደ ዓለም ነው። ዓለም የፈለከውን ነገር እንድታደርግ ይፈቅድሃል፣ አይገድብህም። ደስታን እንድታገኝ፣ ክፉ ነገር እንድታገኝ፣ ሰውን እንድታሳድድ፣ ሰውን እንድትገድል፣ የሰውን ደም እንድትጠጣ፣ ሰውን እንድታሰቃይ የሰይጣን መንግስት ኢቨን መገለጫዎች ነው ብለን መቀበል እንችላለን። ምክንያቱም ከእግዚአብሔር መልካም ከሆኑ ነገሮች የሰይጣን መንግስት ተቃራኒ ሀሳቦች ስለሆኑ ተቃራኒ እቅዶችንና ተቃራኒ ድርጊቶችን ስለሚያስኬድ ስለዚህ በዛ መንገድ ከተጓዘን ከእግዚአብሔር መንግስት ርቀናል ማለት ነው። ስለዚህ ሐሳብን ሲያጠቃልል በክርስቶስ ተዋጅተን የእግዚአብሔር ልጆች ተብለን እንጠራ። አብ ለኛ ያለውን ፍቅር እንዴት ድንቅ እንደሆነና እንዴት ግሩም እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ ከተንኮል፣ ከክፋት፣ ሰይጣንን ከመከተል ሰይጣን ጊዜያዊ ደስታን ሊሰጠን ይችላል፣ ጊዜያዊ ስኬትን ሊሰጠን ይችላል። ከዛ መንገድ በመራቅ የእግዚአብሔርን ፈቃድ በመፈጸምና ኢየሱስ ክርስቶስ ለኛ በተሰቀለውና ፍቅሩን በገለጠልን እኛም በወደደው ልክ ያን እያሰብን በመልካምነት የእግዚአብሔርን መንግስት እያሰብንና በእግዚአብሔር መንግስት ጥላ ስር ሆነን እንድንኖር የእግዚአብሔር ቃል ያስተምረናል። ስለዚህ ከተንኮል መንገድ፣ ከምቀኝነት፣ ከሐሜት፣ ከዘረኝነት፣ ከጎጠኝነት ተመልሰን በእግዚአብሔር መንግስት ስር መንቀሳቀስ አለብን። ምክንያቱስ ከእግዚአብሔር ተወልደናል፣ የክርስቶስ ልጆች ተብለናል። በጣም የሚገርም ዋጋ ነው የተከፈለልን። ኢየሱስ ክርስቶስ እኛን ከሰይጣን እጅ ነጥቆ ሊያወጣ የእግዚአብሔር ልጆች ሊያደርገን የከፈለበት የተዋረደበት ውርደት ያደረገው ነገር በመስቀል እስከ መሰቀልና እስከ መሞት ድረስ ለኛ ዋጋ ከፍሎ ለህይወታችን ዋጋ ከፍሎ ከእግዚአብሔር ጋር አስታርቆናል። ስለዚህ የተከፈለልን ዋጋ በጣም ውድ፣ በምንም ነገር ሊተመን የማይቻል ዋጋ ኢየሱስ ክርስቶስ ከፍሎልናል። ስለዚህ ከሰይጣን መንገድ እንመለስ፣ ከተንኮል እንመለስ፣ ከምቀኝነት እንመለስ። የእግዚአብሔር ልጆች ነን። ከሰይጣን ጋር ከዚህ ጨለማ ዓለም ጋር ምንም የሚያገናኘን ነገር የለም። ልባችን ንጹህ ሆኖ በመልካምነት እግዚአብሔር በሚከብረው መንገድ መኖር ያስፈልገናል። ስለዚህ አባት ብለን የምንጮህበትን የልጅነትን ስልጣን አግኝተናል። ልጆቹ ነን። የእግዚአብሔር ልጆች መሆናችን ደግሞ ያ መንፈስ ራሱ በውስጣችን ያለው መንፈስ ይመሰክርልናል። ስለዚህ በዛ መንፈስ እግዚአብሔር የሚከብረውንና እግዚአብሔርን ደስ የሚያሰኝ ህይወት መኖር ያስፈልጋል። እግዚአብሔር ለእያንዳንዳችን ጸጋውን ያብዛልን። የእግዚአብሔር ልጆች ተብለን እንጠራ። አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን። ዓለም እርሱን ስላላወቀ እኛንም አያውቅንም። እኛ ከዓለም አይደለም።